የተቃጠሉ ቤተክርስቲያኖች አሉ። የሚፈርስ የሚወድም ሀብት አለ። የሚጎዳም ሰው አለ። ቤተክርስቲያን በሰቆቃ ውስጥ ነው ያለችው። በመጨረሻም ጠቅላዩ አርሲ ገቡ። እንደሚታወቀው በአርሲ አካባቢ ባለፉት ወራቶች ወሃቢያ ከኦላ ጋር በመተባበር በክርስቲያን ወንድሞቻችን እናቶቻችን ላይ የመጥረግ ዘመቻ ሲያደርግ እንደነበርና በዚያም ጉዳይ ዓለም አቀፍ እስከመሆን ደርሶ የነበረ ሲሆን ዘግይቶም ቢሆን ጠቅላዩ ቆርጠው የተነሱ ይመስላል። በዚህም ከአርሲ ህብረተሰብ ጋር ያደርጉትን ቆይታ በጥልቀት እንመረምራለን። በመጨረሻም በሀገራችን የሚደረጉ ሰርጎች ወጪያቸው የአንድ ክልል ዓመታዊ በጀትን አክሏል ሲል ዴይሊ ኒውስ የተባለው የዜና አውታር አስነብቧል። ታዲያ በጣም ያስገረመኝ ነገር ይህ ሰርግ የውሸት መሆኑ ነው። በዚህ ዙሪያም መረጃዎችን እንለውጣለን። በመጨረሻም ታዋቂው ሶሻል ሚዲያ ኢንፍሉዌንሰር ነጋዴ እንዲሁም መጪው የሀገራችን ፕሬዝዳንት መንሱር ጀማል በምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ እንዳለም ታውቋል። በዚህ ጉዳይም በርካቶች በሁለት ጎራ ተከፍለው ገሚሱ የሀገርን ንብረት ዘርፏል፣ በርካቶችንም አታሏል እያሉ ሲሆን የተቀሩት ደግሞ መንሱር ምንም ባይማርም በንግድ ሳቢው ባይበገሪነቱ እዚህ ለመድረስ በቅቷል ሲሉም ይደመጣሉ። ምንድነው የተፈጠረው? ትክክለኛው መረጃ ለና እናንተ አደርሳለሁ። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው። የቤተ ክርስቲያናችን አባት ብፁዕ አቡነ ማትያስ በጥምቀት ባለ ለመተት በርካቶችን እያጠያየቀ ያለ ጉዳይ ሲሆን አባታችን ምን ገጠማቸው፣ አሁንስ በምን ሁኔታ ላይ ይገኛሉ ስለሚለው መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነ ይሁን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ። ብዙ አመታትን አሳለፍኩኝ። ብዙ መብርሃን ብዙ አልወዳትም ነበር፣ አከብራታለሁ። ግን እንዲህ ከልቤ የሚፍለቀለቅ ትልቅ ፍቅር ግን አልነበረኝም እና አብዝቼ ለምናት ነበር ፍቅሯን እንድታበዛልኝ። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሻላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል። ስለ እመቤታችን ስለ ቅድስት ድንግል ማርያም ስናገር ሁሌም አይኖቼ በእንባ ይመላሉ። ልክ እንደ እህታችን ስለ እውነትን የምነግራችሁ እመቤታችን የጭንቅ ሰዓት ፈጥኖ ደራሽ አጽናኝ ርሪት ናት። አንዳንድ የተደረገላችሁ ነገር ከቃላት በላይ ሆኖ ለመግለጽ ስትቸገሩ እንባችሁ እንደ ጎርፍ መውረዱን አያቆምም። ይህችታችን ለእመቤታችን ያላት ፍቅር የጠለቅ አልነበረም። ታዲያ ከዕለታት ባንዱ ቀን ወደ ደጇ አቅንታ እመቤቴ በመንፍቅና እንዳልከዳሽ የጥላትን መጫወቻ ሳሎን እንደ አባ ሕርያቆስ እንደ ሌሎችም ቅዱሳን ፍቅርሽን በልቤ ውስጥ አኑሪልኝ ስትል በሕይወቷ ውስጥ የገጠማትን ፈተና ከደጇ ተደፍታ እያለቀሰች ታዋያት ጀመረ። እመቤታችን ኪዳነ ምሕረት እንኳን አልቅሰን ውስጣችን ሲከፋ አይዞባይ ስናጣም ፊታችንን አይታ የምታውቅ የምታጽናና አዛኝ ናትና ችግሯን ባዋየቻት በወራቶች የዚች ልጅ ህመም በጤና እንቧም በደስታና በፈገግታ ተቀይሮ ለእመቤታችን ያላጥም ፍቅር በጥፍ ጨምሮ ገና አንደበቷ ስሟን ሳይጠራ ያደረገችላት ነገር ትዝ እያላት እንቦቿን ከሁለቱ አይኖቿ እንደ ጅረት ታዥጎረጉደዋለች። ቃላት የማይገልጸው ታላቅ ውለታ ሁሌም በእንባ ይታጀባል። እኔም አንድ ቀን ያደረገችልኝ ነገር በእንባ የታጠብኩ እንድመሰክር ወለላይቱ ድንግል እርሷ ትርዳኝ። ስሟን ለመጥራት የማይገባኝ ደካማ መሆኔን አውቃለሁኝና በመላው ዓለም ላይ የምትገኙ ኦርቶዶክሳውያን ኪዳነ ምሕረት እናቴ ተደብቃችሁ ላለቀሳችሁበት ነገር ምላሽ ትስጣችሁ ለማለት ፈልጋለሁ። የክርስቶስ ተከታዮች መሆናችን የሚታወቀው በፍቅር ነው።
አባታችን ብፁዕ ወቅዱስ አቡነ ማትያስ ባሳለፍነው የጥምቀት በዓል ላይ እንደወትሯቸው ተገኝተው ቡራኬን አለመስጠታቸው በበርካታ የኦርቶዶክስ ምዕመናን ዘንድ ታላቅ ስጋትና ጥያቄን የፈጠረ እንደነበረም ይታወቃል። አባታችን ለምን ጠፉ? መረጃውን ላጋራችሁ። ብፁዕ አባታችን በመታጠቢያ ቤት እንደወደቁ የታወቀ ሲሆን ይህም በእግራቸው አካባቢ እንዲጎዱ ያደረገ ሆኗል። በኋላም በተደረገላቸው የሕክምና ክትትል እያገገሙም ይገኛል። ለዚህ ሳቢያም በታላቁ የጥምቀት በዓል ላይ መገኘት ያልቻሉ ሲሆን በኋላም ካገገሙ በኋላ ለተጨነቁ ኦርቶዶክሲያን በሙሉ ደህና ነኝ ልጆቼ፣ ያልተገኘሁት ድንገተኛ ነገር ስላጋጠመኝ ነው። በየትኛውም ቦታ በአካል ከእናንተ ጋር ባልሆን መንፈሴ ግን ሁሌም እናንተን ታስባለች። በበዓሉ ወቅት ሕይወታቸውን ላጡት የቆየ ወጣቶችም ነፍሳቸውን ፈጣሪ ማርልን። በቀጣይ እንዲህ ያለው ነገር እንዳይፈጠር ጥንቃቄ ይደረግ፣ በጸሎታችሁም አስቡኝ ሲሉ አባታዊ ጥሪያቸውንና መልእክታቸውን አስተላልፏል። ጠቅላዩ በአርሲ ያደረጉት ነገር በርካቶችን እያነጋገረ ይገኛል። የአርሲ ክርስቲያኖች የቀደሙት ወራቶች ለነሱ ጨለማ እንዲሁም በሐዘን የተዋጡበት ጊዜ ነበር። ምክንያቱም ኦላና ውሃብያ በጋራ በመሆን በሸረቡ ሴራ ክርስቲያኖችን ከአርሲ የመጥረግ ስራን ሰርቷል። በዚህም ውሃብያና ኦላ ሁለት ዓላማዎችን ለማሳካት ተባብሮበታል። የመጀመሪያው ኦላ በፖለቲካው መንግስት ጥያቄ እንዲነሳበትና ክርስቲያኖችም በብዙ መስዋዕትነት በመቆም አደባባይ ወጥቶ መንግስትን እንዲያወርዱለት አቅዶ ይህንን እቅድ ተፈጻሚ ያደረገ ሲሆን በመሳሪያ ሳይቅታቸው በህዝብ ቁማር አስጀመሩ ሲል ታዋቂው አክቲቪስት ዳንኤልም ተናግሯል። አስቀጥሎም ውሃብያ እንዴት ይጠቀማል? የተማረ ሰው ጥያቄ ነው። ውሃብያ ዓላማው አንድና አንድ ነው፣ በሸሪዓ የምትመራ ሀገር ማድረግ። በዚህ እቅዳቸው ባለፉት ወራቶች ብቻ በአርሲ ጥሩ የማጽዳት ፕላን ነድፎ ተግባራዊ ሲያደርገው ቆይቷል። በጣም የሚገርማችሁ ታዲያ በዙሪያ የዞን አመራሮች፣ የጸጥታ ኃላፊዎች ቀን ማታ ደግሞ ኦላ ሆኖ መስራት ትልቁን አስተዋጽኦ አበርክቷል። ለዚያም ነው ጠቅላዩ የአርሲን ክርስቲያኖች ለመናገር ወደ ስፍራው ያቀኑት። ምን ብለው ተወያዩ? በጋራ እንመልከተው። የሚቃጠሉ ቤተክርስቲያኖች አሉ፣ የሚፈርስ የሚወድም ሀብት አለ፣ የሚጎዳም ሰው አለ። ቤተክርስቲያን በሰቆቃ ውስጥ ነው ያለችው፣ በችግር ውስጥ ነው ያለችው። መንግስት ዝም ብሎ እያያት ነው። ባለፉት ጊዜያት በአርሲ እንዲሁም በሌሎች አካባቢዎች ላይ በሰላማዊ ክርስቲያን ዜጎቻችን ላይ እየደረሰ ያለው ግፍና ሰቆቃ ጠቅላዩ ሊደብቁት ሊሸሽጉት አልፈለጉም። ይህም ደስ የሚያሰኝ ነገር ሲሆን አሁን ህዝቡ የሚፈልገው መፍትሄ መሆኑን ማውቀው አስቀጥለው ስለወሰዷቸው እርምጃዎች ይህንን ተናገሩ። እና ይሄ መንግስት ቤተክርስቲያን እንዴት እያየ ነው የሚል ጥያቄ አንስተዋል። ሰረቃችሁ ብለን የጠረጠርነውን አስረናል። አፈናቀላችሁ ያለውን አስረናል። የሆነ ያሉ አስረናል። 4000 ገደማ ይሆናል አሁን በህግ ጉዳዩ እየታየ ያለው። የሰዓት እነዚያ ያስለቀሱ፣ እነዚያ ቆንጨራ ያሳረፉ፣ እነዚያ በሌሊት ጥላትን ተጎናጽፉ የመከሩ እጆችና አንደበቶች ዛሬ ለእስር ተዳርገዋል። በዙሪያም በርካታ በሺዎች የሚቆጠሩ የውሃብያ አባላት ቀስ በቀስ እየታደኑ እስር ቤቱን አጨናንቀውታል። ጠቅላዩ ቢያረፋፍዱም የሚሰሩትን ስራ እያደነቀን በቀጣይ ነገር በክርስቲያኖች ላይ እንዳይደገም አስፈላጊ የተባለውን ስራ መስራት እንዳለበት አምናለሁ ሲል አክቲቪስቱ ዳንኤል ሀሳቡን አስቀምጧል። ዙሪያ እናንተ ምን አሳባላችሁ? ኮሜንት ላይ ጻፉልኝ። ሁሉ ማስቀደም የወንዶች ማህበር አባል በስስት ለሚመለከታት አሁን ደግሞ ለዚህ ታላቅ ደስታ ለበቃቸው ለተወዳጁ አርቲስት ፍናንድሩ እንዲሁም ለሚሊዮነሩ ነጋዴው ባለቤቷ ፍቅራብ መልካም የተባረከ ትዳርን እየተመኘው በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የፍናንና የፍቅራብን ሰርግ የውሸት ነው ስትሉ ለነበራችሁ ይህንን ለማለት ፈልጋለሁ። ታዋቂው አርቲስት ፍናንና ባለቤቷ እጅግ በጣም የሚዋደዱና የሚፋቀሩ ሲሆን ባለቤቷም ከ2 ዓመታት በፊት በከፍተኛ የታክስ ክፍያነት ለሽልማት በቅቷል። ይህም ምንን ያሳያል?
ያሳያል። ነጋዴው ፍቅር አብይ የሚታወቅ ቢዝነስ ላይ እንደተሰማራና በዚያም በሰራው ስኬታማ እንደሆነ ይመሰክርለታል። ታዲያ ይህንን ካልኩ ዘንዳ ከሰሞኑ በሀገራችን በተለያዩ ክፍሎች ላይ ከወትሮ በተለየ የአንድ አነስ ያለ ክልላዊ ዓመት በጀትን የሚያክል ለሽምግልና ብቻ ወጪ የሚያደርጉ ባለሀብቶችን ለመመልከት ችለናል። በባለፈው ጊዜ ሶርሱ የማይታወቅ አንድ ሰው ለሽምግልና ቪየት 50 ሚሊዮን ብር የሚወጣ መኪና ሌሎችንም በሚሊዮኖች የሚቆጠር ገንዘብን ያወጣ ሲሆን እሱን ተገርሜ ሳልጨርስ ከሁለት ቀናት በፊት ፉክክር ይመስል ለሽምግልና ብቻ 650 ሚሊዮን ይህም ማለት ለ1 ቢሊዮን ሩብ ጉዳይ ቀረው ገንዘብ ወጪ ሲደረግ ተመልክተናል። ይህም በመኒ ላውንደሪንግ እንዲታይ አድርጎታል። መኒ ላውንደሪ ማለት በተለያዩ በእጽ ዝውውር፣ በጦር መሳሪያ ሽያጭ፣ በህገወጥ መንገድ ሰውን በማዘዋወር እናም በሌሎችም መንገዶች የሚገኘውን የቆሸሸ ህገወጥ ገንዘብ በእንዲህ አይነት ፕሮግራሞች ያለግባብ ወጪ በማድረግና በባንክ እንዲያልፉ በማድረግ ንጹህ አድርጎ አጥቦ ማውጣት ስራ ላይ የተሰማሩ በስመ ሰርግ በህግ እንዳይጠየቁ በማድረግ ላይ ይገኛሉና የሚመለከተው አካል ይህንን ገንዘብ ምንጩ ምንድነው፣ የድሃ አምባ የህዝብ ንብረት አለበት የሚለውን በንቃት መከታተል እንዳለበት ለማሳወቅ ፈልጋለሁ። በመጨረሻም እናቱ ሳምቡሳና ብስኩት ሸጣ ስላሳደገችው ስለ መንሱር ጀማል ጥቂት መረጃዎችን ልስጣችሁ። መንሱር ጀማል እጅ ከማትሰጠው በንግድም ጥሩ ተነሳሽነት ከነበራት እናቱ በኦሮሚያ ክልል የተወለደ ሲሆን እድሜው ለትምህርት እንደደረሰም ባይገፋበትም ፊደል ቆጥሯል። ታዲያ ይህንን የእናቱን መንገድ የተመለከተው መንሱርም ወደ ንግድ ዓለም የተቀላቀለው ገና በልጅነቱ ነበር። በዚህም ውጤታማ እንደሆነ ሲናገር ይደመጣል። ስለ እናቱ ሲናገርም ሁሌ እምባ ይቀድመዋል። በኋላም ወደ አዲስ አበባ መምጣት ሀብት ያፈራ ሲሆን በቲክቶክ ማህበራዊ ድረገጽም ራሱን በአግባቡ ለገበያ ያቀረበ ሰው ሲሆን ይህንን እንዴት አልኩ በሚከተለው የላይፍ ስታይሎች የበርካቶችን ትኩረት በመሳብ ራሱንና አቅሙን በመሸጥ ለመታወቅም ችሏል። በዚህም በአሁኑ ሰዓት ከ2.8 ሚሊዮን በላይ ተከታዮችን ማፍራት ችሏል። የስኬቱ ጉዞ የሚጀምረው ታዲያ ያኔ በስንት ፈራተባ ያጠራቀማትን ብር ቢትኮይን ለመግዛት $1000 ኢንቨስት ያደረገ ቀን ነው። በኋላም ካለው ቢትኮይን ላይ $1000 የገዛውን $75000 በመሸጥ ባንዴ ከፍታ ላይ ለመውጣት ችሏል። ቴክ ዘ ሪስክ ኦር ሎዝ ዘ ቻንስ የሚለውን የነጮቹን ፈሊጥ አስታወሰኝ። ታዲያ መንሱርም ቲክቶክን ለምንድን ነው የምትጠቀመው ተብሎ ሲጠየቅ ይህን ብሏል። ተከታትለን መለስ ወደፊት ፕሬዝዳንት የመሆን ህልም ስላለኝ ማህበረሰቡ ጋር መድረስ ስላለብኝ ነው ቲክቶክን የምጠቀምበት። መንሱርም በንግግሩ ወደፊት የሀገራችን ፕሬዝዳንት ለመሆን ስለምፈልግ ከወዲሁ ህዝቡ እንዲያውቀኝ ራሴን እያስተዋወቅኩበት ነው ሲል ፕሬዝዳንት ለመሆን ያለውን ታላቅ ፍላጎት ሲናገር ተደምጧል። ታዲያ በአሁኑ ሰዓት ኢትዮጵያን ጥሎ ለምን ወደ ታላቋና ገናናው ሀገር ቡርኪና ፋሶ ወደ ኢብራሂም ትራውሬ ሀገር ለምን አመራ? ዘርፎ ወይስ ኮብልሎ ወይንስ ምንድነው እውነታው? መረጃዎችን ልስጣችሁ። እንደሚታወቀው ቡርኪና ፋሶ በአሁኑ ሰዓት የትኛውንም የነጮች ስርዓት የምትቃወምና አፍሪካ ያላትን የተሰጣትን መክሊት ብቻ ከተጠቀመች ዓለም ላይ መንገስ እንደምትችል በጽኑ የሚያምን መሪ በኢብራሂም ትራውሬ የምትመራ ሲሆን በቅርቡም ትራውሬ ለአፍሪካውያን ባለሀብቶች ጥሪን አድርጎ ነበር። በዚህም ትራውሬ ባለሀብቶች የራሳቸውን ሀብትና አቅም በማፍሰስ በባንክ ብድርም እንደሚመቻችላቸው መግለጽ ጥሪ ማድረጉን ተከትሎ መንሱርም ለዚህ ቢዝነስ ወደ ስፍራው አቅንቷል። ነገር ግን ሌላው መንሱር ከሀገር የወጣበት ምክንያት በሀገሪቱ የሚገኙ ባንኮች ብድር ጠይቆ ስላልሰጡት እንደሆነም አንዳንድ ምንጮች መረጃዎችን አውጥቷል። መንሱሬ ይቅና የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ መሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።